አለይኩም ያናስ እንዴት ናችሁ? ደህና ናችሁ ወይ? እስኪ ቻናሌን ሰብስክራይብ እያረጋችሁ ቪዲዮ ላይክ እያረጋችሁ ሀባይቦች እንዴው ተባበሩኝ። እውነት አሁን የ4000 ሰዓት መቼ እንደሚሞላ ጨንቆኛል። እና ዛሬ ደግሞ የመጣሁት በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ አድርጉልኝ፣ ቻናሌን ሰብስክራይብ አድርጉልኝ። ሁሌም እንደምላችሁ አመሰግናለሁ። ክሬን ሰበዜን እየተበተውኩ እናወራለን። አሁን ማሚ ስለተኛች ማለት ነውና ሰሞኑን ያው ብዙ አጀንዳ ያመልጦኛል። እንደው አሁን ሰሞኑን ምንም በቃ ማሚ ጋር ምንም ስለማንስማማ እኔ ስልክ እንደዚህ ቪዲዮ ተሰራው እሷም ላይ ስለምትል በቃ እሷ ስተኛ ስለሆነ ምንም ስለማይመቸኝ ከስልኬ ጋር የምገናኘው እሷ ስተኛ ብቻ ነው። እሷ ካልተኛች ምንም ከስልኬ ጋር አልገናኝም። ማለት ስልክ እንኳን ተደውሎ ማውራት አልችልም። በቃ በጣም ነው የምታስቸግረውና እዛ እሷ ማታ ስተኛ እዛች ቲክቶክ ላይ እገባለሁ፣ ከዛ ወጣለሁ፣ ተኛለሁ። በቃ ጠዋት ተነስቼ እሄዳለሁ። አሁን ገና በዚህ ሰዓት ነው ተመልሼ ወደ ቤት የገባሁት እና ለዛ ብዙ አጀንዳ እያመለጠኝ ነው። እስኪ አንድ አጀንዳ ስታገኙ እንደውም እንደዚህ በውስጥ ምናምን እስቲ ኢንቦክስ ላኩልኝ ነው። ቲክቶክ ላይ ላክ ብታደርጉልኝ አሁን ኢንቦክስ ላይ አይቼ ቶሎ እሰራለሁ ሳያልፍ አጀንዳው ማለት ነው። አሁን አመለጠኝ። አሁን ብዙ አጀንዳ ቀዘቀዘ እሰራበታለሁ ብዬ ትናንትና ሰው ቢመጣ ነገር የነበረ ሙራድ ዘኪ ነው ሙራድ ዛኪር የሚባለው ልጆች የበንጋሊ ናቸው ብሎ መጥቷል። እኔ ደግሞ አላየሁም ነበረ። አሁን ገብቼ ሳይ ዲኤንኤ አላረግም ምናምን በቁርአን ይዤ እምላለሁ ምናምን እያለ ነበረ። ይሄድበታለሁ ብዬ ገብቼ ሳይ አሁን ዲኤንኤ ሊያረግ ተስማምቷል። በቃ አሁን የሱ እንግዲህ አልፏል። ሳልሄድበት አለፈ። ሳያልፍ ንገሩኝ ጋይዝ፣ ንገሩኝ። ሳያልፍማ ወሬው ሳያልፍ ቶሎ ቪዲዮ እንዲሰራ ኧረ ተው። አጀንዳ ሲኖር ምናምን ኢንቦክስ ላኩልኝ። እስኪ ቪዲዮ ሼር አድርጉልኝ። እና እኔ ቲክቶክ ላይ ለመሽከርከር ምንም አልተመቸኝም። ተማሚ ጋር ምንም አልተስማማንም። ምክንያቱም እሷ ስተኛ ብቻ ነው ከስልኬ ጋር የምገናኘው። እና አሁን ዛሬ የመጣሁበት አጀንዳ ደግሞ የሌላን ጉዳይ ነው ጋይዝ። ሌላ ኑር ሰቦያው ሀገር ገብታ እንግዲህ ከሞት አፋፍ እንደተመለሰች አዲስ እንደተፈጠረች ሁሉም ሰው የተሰማው ስሜት ነው። እና ሌላ መጀመሪያ ጊዜ ቤተሰቦቿን ቪዲዮ ቀርጻ ያቀረበቻቸው ፋሲካ ቲዩብ ነበረች ማለት ነው። እና አሁን ፋሲካ ቲዩብ ምን አርጉኝ ነው የምትለው? እኔ አልገባኝም ጋይዝ። እሺ አንቺ ቪዲዮ ሰራሽ፣ አንቺ መጀመሪያ ሌላው ሰው እንትን አለው ተባበረ፣ ገንዘብ ምን ማሰባሰበ፣ ይች ልጅ ዛሬ ለዚህ ለመምጣት በቃች። እሺ አሁን ዛሬ አንቺ የምትይው በቃ እኔ ቪዲዮ መጀመሪያ ቀን ስለሰራው ሌላ እንትታችሁ እኔን እንትን በሉ ነው፣ እኔን አጀንዳ አርጉኝ ነው ወይስ ምን አርጉኝ ነው የምትላቸው? እንትናንና ካሊዲ ነው እንዲም ካሊዲን ምናምንን ምን አርጉኝ ነው የምትለው? እኔ ፋሲካ አልገባኝም። መጀመሪያ ቪዲዮ የሰራሽው የሆነ እንትን ክሬዲት ፈልገሽ ነው እንደ ሰራሽው አይደለም። ሁሉም ሰው እኮ ከዚህ የበለጠ ብዙ ሰው ይተባበራል፣ ብዙ ጉዳይ እንትን ይላል፣ የብዙ ሰው ህይወት ይታደጋል። ግን ያንን ህይወት እንደዚህ ቪዲዮ ሰርቼ እንደዚህ ስለታደግኩኝ ዛሬ እንደዚህ ሳልመለሳችሁልኝ ብሎ እንትን አምባጓሮ ምናምን አያረግም። አሁን ሀቢባ ብዙ ሰው ከሞት ታድጋለች ካላ በታች ሰበብ ሆና ማለት ነው። ግን እነዛ ብዙ የከፈለችላቸው ዋጋ የከፈለችላቸው ሰዎች ለምና ብር አንድ ሳምንት ሙሉ 10 ቀን ሙሉ 3 ቀን ሙሉ ቁጭ ብላ እንቅልፍ ሳተኛ ገንዘብ አሰባስባ በዋትስአፕ እያንዳንዱን ደረሰኝ መዝግባ እያንዳንዱን ቴክስት መልሳ ያን ሁሉ አድርጋ ያሳከመቻቸው ሰዎች ዛሬ ወጥተው ሲሰድቧት እንኳን ምንም እንደዚህ እንትን አትልም። አንቺ ያንን አንድ ቪዲዮ ሰራሽ። እሺ ቪዲዮውም እኮ አንቺ እኮ ቪዲዮውን ስትሰሪም እኮ ቪዲዮውም ታይቶልሽ በሱም ገበያ አግኝተሻል። እሺ እሱም ይቀር ደግሞ አሁን እሺ ምን አርጉኝ ነው የምትለው ጋይዝ? እኔ አልገባኝም። ሌሎቻችሁስ አሁን እንዴ አሁን ይሄ እኮ ሰው የተባበርሻቸው እኮ እነዚህ ደካማ እናትና አባት ነው የተባበርሻቸው እኮ የሆነ ነገር እንዲከፍሉሽ አይደለም። እነሱ ለራሳቸው ቀንና መሬት ጨልሞባቸው ያሉ ሰዎች ናቸው። ሌላውም ሰው ደግሞ እነ ካሊድ እነ ምናምን ጉዳዩን አመጣሽውና ቪዲዮ ሰራሽ። እነሱ ደግሞ ተቀብለው በሚችሉት ባቅማቸው ሚዲያ ላይ ባላቸው ተሰጥቶ ገንዘብ አሰባስበው የልጅቱን ጉዳይ እስካሁን ተከታትለው እዚህ ያደረሱ። አሁን እሺ አንቺ ምን ያርጉ ደግሞ ታዲያ? አሁን ሌላውን የሌላንም የምንኑ ተው በቃ አንቺ ነሽ ኮኮ ብለው ይዙሩ ወላ ምንድን ነው የምትለው ጋይዝ? እኔ አልገባኝም እንዴ። ኸላስ መልካም ስራ ነው የሰራሽው፣ አላህ ጀዛሽን ይክፈልሽ። ሰውም ደግሞ ለሰራሹ መልካም ስራ ብዙ ሰው ቪዲዮ እየሰራልሽ እያመሰገነሽ ነው። በቃ አንድ
መልካም ስራ ስንሰራ በቃ ሚሊየን እንትን ክሬዲትን ፈልገን ከሆነ እኮ ችግር ነው ጋይዝ። እንዴ የሆነ ነገር መልካም ስራ አቅማችን የሚችለው መልካም ስራ ስንሰራ የዛም ምላሽ ገና ህዝቡ ደግሞ አሁን ህዝቡን አንቺንም ልክ እንደ ሌላ ያዋጣ ወይስ ምንድነው የምትለው ነው ያልገባኝም ጋይዝ። እና ለምንድን ነው ግር የምታነሹ ፋሲካ ምን አርጉኝ እንደምትለኝ ያልገባኝ። ኤርፖርት እንዲያልገባ ምናምን ስትል ነበር። ኤርፖርት ትሄድሽ ማን ነው የሚከለክላት? አትግቢ ብሎ የሚከለክል ሰው ደግሞ አለ እንደ ኤርፖርት አይመስለኝም። እኔ አላውቅም ብቻ ለምን እንደው እንጃ። ግን ይችን አንድ ቪዲዮ ሰርች እንትን አልኩ ብለሽ ይሄን ያክል አምባጓሮ ማረጉ ተገቢ አይደለም። ከዚህ በላይ ብዙ መልካም ስራ ሰርተው በሰሩት ስራ ሳይመሰገኑ እየተሰደቡ እንኳን ምንም አላሉም። እና ከነ ሀቢባ ከነ ሌሎቹ ተማሪ እልሻለሁ እህቴ። እና ሙራድ ዘኪ ደግሞ ያው ልጆች ባንጋሊ ሆኑ ብሎ ቪዲዮ ሰርቶ ዲኤንኤ ያርግ ሲባል ይገራ አንዴሽ ምሽክራ ሐቅ ስለሌለው ማለት ነው። ቆይታ ያላችሁ አሁን ዲኤንኤው ሲያበቃ ለማየት ያብቃችሁ። ልጆቹ የራሱ ናቸው። እሱ ሐቅ ስለሌለው እሱ አሁን ኢትዮጵያ ስለሆነ እይታ ምናምን ስለቀዘቀዘበት ይሆን አቴንሽን ምናምን ነው የፈለገው ልጁ ማለት ነው። እንደዚህ ብሎ የበንጋሊ ሆኑ ምናምን ብሎ አቴንሽን አድርጎ የሆነ እንትን ለማለት ነው፣ ቫይራል ለመውጣት ምናምን ነው የፈለገው፣ ለመፈመስ ማለት ነው። ስለቀዘቀዘ እንትኑ ለዛ ነው የፈለገው ይመስለኛል እንጂ ሐቅ ቢኖረው ኖሮ እሷ እንደዛ እየተንሰቀሰቀች እኔ ልሰቀል ያንተ ካልሆኑ ዲኤንኤ እናርግ እያለች እሱ ቁርአን ምናምን በሃይማኖት መደበቅ ፈለገ። ቁርአን ይዞ መማል ቀላል ነው እያልኩ አይደለም፣ ግን እሱ አሁን እሱ የአላህን ቅጣት ሳይሆን የሰውን ቲፎዞ ነው የፈራው። ዲኤንኤ ከሆነ እዚሁ ፊት ለፊት ነው የሚያጋልጠው፣ አሁኑ አውጥቶ ወዲያው ማለት ነው። የቁርአን ከሆነ ግን የአላህ ቅጣት ስለማይታይ ሰው ፊት ለዛ ተሰው ቅጣት ተሰው ተቃውሞ ምናምን መሸሽ ነው የፈለገው። እና አሁን ህዝቡ ሁሉም ዲኤንኤ ለምን አያረግም ሐቅ ካለው ስላለው አረጋለሁ ምናምን እያለ ነው። አሁንም ወጥራችሁ ያዙ ጋር ዲኤንኤ ያርግና ከዛ በኋላ እሷም እንደዛ ካረገች እንሄድባታለን። አሁን ግን እሷ ዲኤንኤ ማረግ አርጎ እውነቱ ይውጣ እያለች እሱ ደግሞ እውነቱን ደብቆ በውሸት እንደዚህ ብላ እንደዚህ እያለ እሷ እኔ በጣም የሚያሳዝነኝ ነገር አሁን አቴንሽን ለመሳብ እንደዚህ ብለህ ነገ ከዚህ ዲኤንኤ በኋላ ያንተ ልጆች ቢሆኑ እነዚህ ልጆች መቼም አባት አያረጉህም፣ መቼም ማለት ነው። አቴንሽን ለማግኘት እንደዚህ ብለህ እናታቸውን አዋርደህ እነሱንም እንደዚህ ብለህ ይሄ ቪዲዮ እነሱ ሲያድጉ ያዩታል። ነገ ጠዋት የዛሬ 2 አመት 3 አመት አይ ቲንክ የራሳቸው ስልክ ይኖራቸዋል የዛሬ ልጆች ማለት ነውና አቴንሽን ለማግኘት ብላችሁ እንደዚህ በልጆቻችሁ ምናምን ላይ የሆነ ልጅን በልጆቻችሁ እንትን አትበሉ። ተልጆቻችሁ ፍቅር አትጡ። አቴንሽን ለማግኘት ብላችሁ ማለት ነው። መቼም አባት አያረጉም፣ መቼም የአባትነት ፍቅር አይሰጡም። አንተም መቼም በቃ ውስጥ በጸጸት ነው የምትኖረው ከዚህ በኋላ እነዚህ ልጆች ያንተ ከሆኑ ማለት ነው። እንዴ አቴንሽን ለማግኘት ብሎ ሰው እንደዚህ ልጆቹን በዚህ ልክ የበንጋሊ ናቸው ምናምን ይላል። በጣም ነውር፣ ትልቅ ነገር ነው። በጣም ትልቅ ነውር ነው ጋይስ። እና ይሄን ያክል አምባጓሮ ምናምን መፍጠሯ አስፈላጊ ነው ብዬ አላስብም ጋይስ። አሁን ወንድም ካሊድ ፋውንዴሽን ስንት ሰው የሚረዳው ሰው ያለው ሰው ስንት መልካም ስራ ያለው ሰው ነው። እንደዚህ አንድ ቀን ወጥቶ እንደዚህ ህዝቡ ክሬዲት አልሰጠኝ እንትና ክሬዲት አልሰጠኝ እንትና ካላመሰግኑኝ ብሎ አያውቅም። ስንት ስራ ያለበት ሰው ያሁን አንቺን ደውሎ ለፋሲካ መጀመሪያ ቪዲዮ የሰራችው ማናትና መምጣት አለበት ምናምን ብሎ ደውሎ ምናምን ሄዶ ቀይ ምንጣፍ አንጥፎ ምናምን ሊያመጣሽ ነው እንዴ የፈለግሽው? ምንድነው ይሄን ያክል እንደዚህ? ያው እንዳልኳችሁ ነው ጋይዝ። ብዙ መልካም ስራ የሚሰሩ ብዙ ጊዜ መልካም ስራ ስትሰሩ ሁሉ ጊዜ ክሬዲት ፈልጋችሁ መሆን የለበትም። አንዳንዴም ለሌላህ ብላችሁ መስራት ነው ያለባችሁ። ብዙ ካንቺ በላይ ብዙ መልካም ስራ የሚሰሩ ሰዎች ምላሻቸው ስድብ፣ ትችት እንኳን እየሆነ ዞር ብለው እንደዚህ ቦታ ሰጥተው አይነዛነዙም። አንቺ ግን ያችን አንድ ቪዲዮ ሰራውና የሌላም ቤተሰቦች ወደ ሶሻል ሚዲያ መጣሁ ብለሽ እሪ ያዙኝ ልቀቁኝ። ምንድነው የዚህን ያክል እንዴ? ገንዘብ ታኪሱ አውጥቶ ስንት ሚሊዮን ሪያል ያሰባሰበውም እኮ ህዝብ እኮ ነው። ያም ሁሉ እኮ ገንዘብን እኮ ነው ታኪሱ አውጥቶ። ምንም አንቺ እንኳን በሰራሽው ቪዲዮም ገንዘብ አግኝተሽ ነው ቪዲዮ የሰራሽው። ቪዲዮ ሄደሽ መቅረጽ ብቻ ነው ያ ገንዘብ። ስንት ያን ሁሉ ገንዘብ እኮ ከኪሱ አውጥቶ የሰጠው ሰው እኮ ምንም አላለም። ምንም ክሬዲት አልተሰጠውም። እኔ እንጃ ያን ያክል እንደዚህ ሪኦ ማለት አለብሽ ብዬ አላስብም ጋይዝ። ምንም እንደዚህ እንትና ለምን አልጠሩኝም እዛ ነው ምን አልወሰዱኝ ለምን? አሁን በዚህ ሰዓት እሷ ስትገባ እሷን ቤተሰቦች እሷን ማጽናናት ነው ያለባቸው ወይስ አንቺን እንደገና እየፈለጉ የት ነሽ
ቪዲዮ የሰራችሁ ምናምን ማለት ነው ያለባቸው።